ትምህርቱን የሚያስተምሩን እጅግ የምንወዳቸው የምናከብራቸው በአዲስ አበባ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ የትምህርት ክፍል ዝግጅት ዋና ኃላፊ የሆኑት መጋቢ ሐዲስ መምህር ያሬድ አለሙ ይሆናሉ። ለነሱ ተናጋሪ አንደበት እኛ ማስተዋል ልቦናል እግዚአብሔር መንፈስ ቅዱስ ለሁላችንም የሚያደለን። ቀጥታ ወደ መምህራችን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቃዴስ በርኔ ድንቅ ነገር ያደረገ እግዚአብሔር አልያም ደግሞ በከነዓን ምድር ድንቅ የሆነውን ተአምርን የሰራ እግዚአብሔር በሕይወታችን ሁሉ በአገልግሎታችን ሁሉ በነፍሳችን ተወራርደን የምናገለግለው እግዚአብሔር ቅዱስ የሆነውን ቃሉን ሊያሰማን ወደዚህ ወደ ጉባኤ ቃና የሰበሰበን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። ፍቅር እንደዚህ ነው። ቅዱስ 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 እየተባለ በእልፍ አእላፋት መላእክት አፍ የሚመለክ ገናናው እግዚአብሔር ጨለማችንን ድንቅ በሆነ አሰራሩ ያበራልን እግዚአብሔር ከኃጢአትና ከበደል ያጠበን ለአባቱና ለመንግስቱ ካህናት አድርጎ የሾመን እግዚአብሔር በበረታው ቃሉ ለልባችን እንዲናገር ቅዱስ ፍቃዱ ነው። እናትና ቅድስት የምትሆን ወልደ እግዚአብሔር ኢየሱስ የማርያም ልጅ ኢየሱስ ክርስቶስን የወለደች ከሰማይ የመጣ መለኮት ከሥጋ ጋራ የተዋሃደ ምስጢረ ሥጋዌን ያየነባት የአዲስ ኪዳን ክሩብ ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ምስጋና ይድረሳት። በሰዎችና በእግዚአብሔር መካከል በመላላክ የምልጃን ሥራ ለሚሰሩ ሺህ ጊዜ ሺህ እግዚአብሔርን ለሚያገለግሉ ለቅዱሳን መላእክት በየማይረጋቸው ምስጋና ይድረሳቸው። እንዴት አመሻችሁ? እንዴት ይስዋላችሁ? በመንፈሳዊ ሙቀት አምልኳችንን እያሞቀ ያኖረን ከጠላቶች እያስመለጠ ለምስጋና ያሰለፈን እግዚአብሔር ይህንን ውድ የሆነው ዕለት ዓርብ እንድናስበው የሰበሰበን እግዚአብሔር ለአምላካችን ለንጉሳችን ምስጋና ይገባል። ጽድቁና መንግስቱን የሚያወጁ አበው ካህናት፣ ለተልእኮ ምስጢር የሚፋጠኑ በወንጌል ሥራ የሚመስሉ ወንድሞች ዲያቆናት፣ እንዲሁም ዘማሪያን እንደ ቅዱስ ዳዊት በገናውን እየደረደሩ ለአምላክ የሚቀርበውን መስዋዕት የሚያቀርቡ ዘማሪያን ሁላችሁም በ40ና በ80 ቀናችሁ የሥላሴ ልጅነት ያገኛችሁ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንዴት ቆያችሁ? ስለማይከፈልበት እንዴት ዋላችሁ? ክብር ለማን ይሁን? አምልኮ ለስሙ ይሁን። በዚህ ቀን ጌታ መንፈስ ቅዱስ እኔና እናንተን የሚመክርበት የትምህርታችን ርዕስ የሚሆን ፍቅርም እንደዚህ ነው የሚል ይሆናል።
እስኪ በሉ ፍቅርን በሉ እስኪ። እንደዚህ ነው። እስኪ ድገሙት። ሕያው የሆነውን ሰማያዊ ምስጢርን ያዘለውን ከዓለም ተለይተን ቀራንዮውን የምናይበት ድንቅ የሆነ የእግዚአብሔር ቃል ይህ ነው። ይህንን ቃል ከማር በላይ የሚጣፍጠውን የእግዚአብሔርን ቃል የምናገኘው በአንደኛ ዮሐንስ መልእክት በምዕራፍ 4 ቁጥር 10 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። የዚህ ቃል መሰረታዊ ዓላማ የዓለምን ፍቅር የሰዎችን ዓላማ በመተው ዋጋ የተከፈለበትን ክርስትና በመንፈሳዊ አሊያም ደግሞ በክርስትና ሕይወት ፍቅር ወደሆነ ወደ ክርስቶስ ስለማደግና ፍቅሩን ስለማወቅ ይህንን በአዲስ ኪዳን መገለጥ በዚህ በአንደኛ ዮሐንስ መልእክት በምዕራፍ 4 ቁጥር 10 ላይ ጸሐፊው ዮሐንስ የመዘገበልን ለዘመናት ያረጀውን ታሪክ ልክ ያጣውን ማንነት ወደሚሻለው ክብርና ወደ መጀመሪያው ልጅነት ለመመለስ የፍቅር ዋጋ ይከፈል ዘንድ ግድ ስለሆነ ዮሐንስ ስለ ፍቅር ጽፎልናል። በዚህ በአንደኛ ዮሐንስ መልእክት በምዕራፍ 4 ከቁጥር 6-7 ጀምሮ እንዲህ ይላል። ይህንን ቃል አነበዋለሁ። መንፈስ ቅዱስ ሁላችን ጋር ይሁን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። እስኪ ይህችን ቃል እስኪ እርስ በርሳችን እንዋደድ። ቀጥሎ እንዲህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህም እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ፍቅርም እንደዚህ ነው ይላል ዮሐንስ። ለአዲስ ኪዳን ክርስቲያኖች ፍቅርንና ስለ ፍቅር እናውቃለን ስላሉት ነገሥታት አሊያም ደግሞ በዚህ አዲስ በሆነ ማንነት እግዚአብሔርን እናውቃለን የሚለው ነገር ግን ስለ እግዚአብሔር ስለማያውቁ ሌሎቹ ደግሞ ስለ እግዚአብሔር የሚያውቁ እግዚአብሔርን ደግሞ ስለማያውቁት ነፍሳት ዮሐንስ እንዲህ ብሎ ይጀምራል። ወዳጆቹ ሆይ ፍቅር ከእግዚአብሔር እንደሆነ ይወቁ። ፍቅር ከማን ነው ወገኖች? የሚቀበሉ ከማን ነው? ፍጹም በሆነ ነፃ በሆነ ማንነት ከእግዚአብሔር የተቀበሉ በቲኦሎጂው ዓለም ግሬስ ይሉታል። ፍጹም በሆነ ጸጋ ማለት ነው። ከእግዚአብሔር ይህንን